ዜጎች የተፈጠሩባት አገር ናት ኢትዮጵያ። ቡድኑም ራሱ የህወሓት የሚባለው ተፈጥሮም አምባገነናዊ ነው። የሚያውቀው ያው ጦር ነው። በልጅነት እኛ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ከነበርን ልጆች ወጥተው እኮ እዚያ ደደቢት የገቡ ናቸው። እነዚህ አሁን በዛሬ ጊዜ እያወኩ ነው ያሉት። ስለዚህ እነዚህ ውስጣዊ ችግሩ ገና ከመነሻችንም ትክክለኛ ገጽታቸውን አየን። መድበለ ፓርቲ ዴሞክራሲያዊ ስርዓት ነው ያሉትን አንድ ዓመትም ሳይሞላ ትክክለኛ ገጽታቸው መጣ። ለምሳሌ እዚቹ ከተማ በገሞ ምድር ስለ ቻርተሩ ተስፋ ሄዳችሁ አስረዱ ተብለን በየፊናችን እኔ ወደ ሀዲያ ዞን ወደ ሆሳና ሊሄድ እቅድ ያዝኩ። ወደ ሲዳማ ወልደ አማኑኤል ዱባሌ፣ ወደዚህ ታጋዩ አሰፋ ቸቦ እና ፊታውራሪ መኮንን ዶሪ ወደዚህ እንድተላኩ አውቃለሁ። የዛኑ ጊዜ ነው አመፅ ወያኔ የዘራው። አቶ አሰፋ ቸቦንና ነፍሱን ይማረው ፊታውራሪን እዚህ ሊገሏቸው ነው አመፅ ፈጥሮ የቆዩት። አሁን በህይወት የለም አቶ አሰፋ። ከዚህ ተነስቶ በእግሩ ወላይታ ገብቷል አፈናን ለማምለጥ ብሎ። የወያኔ ትክክለኛው ገጽታ ገና ሽግግር መንግስት ባቋቋም በ3 ወር ነው ግልጽ የሆነው። ከዛን ጊዜ ጀምሮ ስንታገላቸው ኖረን እኛም ደቡብ ህብረት የሚለውን ስብስብ ደቡብን ማህበረሰብ ለማደራጀት ለማንነቱ፣ ለመብቱ፣ ለዲሞክራሲ እንዲንቀሳቀስ ስንታገል ያንን እንቅስቃሴ አብረን ያቋቋምናቸውን ሰዎች ነው ማነሳው። እነሱን እንኳን ለማጥፋት ያንኑ ነው የተንቀሳቀሰው። ስለዚህ በወያኔ የሚመራ ስርዓት በሱ ቁጥጥር ስር ካታደረ ለሱ ካልገበሩ ችግር እንዳለው እኛ ገና በነሐሴ ወር ሽግግር መንግስት አቋቁመን ገና በጳጉሜ ነው እኔ ሆሳና ላይ በሰራዊት ባስከበቡኝ ጊዜ ማለት ነው እነ ወልደ አማኑኤልን ሲዳማ ላይ ሊገሉ በአውቶማቲክ ማሽንጋን መኪናቸውን በደበደቡ ጊዜ እና አሰፋን ከዚህ ሊያጠፏቸው በተንቀሳቀሱ ጊዜ የጀመረ ነው። አዲስ አይደለም ጸባያቸው ማለት ነው። ስለዚህ ከዚህ እነሱን የሚያላቅቅ ነገር እኔ አይታየኝም። ኢትዮጵያ ህዝብ አንድነቱን አጠንክሮ ኃይላቸውን